ከዛሬ ጀምሮ ኢንተርኔት ለመጠቀም ብሎ ካርድ መሙላት ቀረ። ለኢትዮ ቴሌኮምም ሆነ ለሳፋሪኮም ሲም የሚሰራ አዲስ ነፃ ኢንተርኔት ማስጠቀሚያ አፕሊኬሽን መጥቶላቸዋል። በአፕሊኬሽኑ ለመጠቀም በመጀመሪያ ስልካችሁ ላይ ምንም አይነት ባላንስ መኖር የለበትም። እሱን አረጋግጣችሁ እንደምታዩት ምንም አይነት ኢንተርኔትም እንደሌለ ካረጋገጣችሁ በኋላ ወደ አፕሊኬሽኑ ትገባላችሁ። ከዛም ይሄን ስታርት የሚለውን በመንካት በቀላሉ ኮኔክት አርጋችሁ ያለ ገደብ መጠቀም ትችላላችሁ። እንደምታዩት አዲስ አፕሊኬሽን ስለሆነ በጣም በፍጥነት ነው የሚሰራው። አፕሊኬሽኑንም አውርዳችሁ ለመጠቀም በመጀመሪያ ወደ ስልካችሁ ፕሌይ ስቶር ትገባላችሁ። ከዛም ሰርች ማድረጊያው ጋር በመሄድ እንደዚህ ሶላር ፕሮ ብላችሁ ሰርች ታረጋላችሁ። በመቀጠል እዚህ መጀመሪያ ላይ ወደሚያመጣላችሁ አፕሊኬሽን በመሄድ ኢንስቶል ታረጉታላችሁ። ከዛም ኦፕን ብላችሁ ወደ አፕሊኬሽኑ ትገባላችሁ። በመቀጠል እዚህ ሰርች ማድረጊያው ጋር በመሄድ እንደዚህ UFC ብላችሁ በትክክል ጽፋችሁ ሰርች ታረጋላችሁ። ከዛም ይሄን አንዴ ትነኩታላችሁ። በመቀጠልም እንደዚህ ወደ ታች በማድረግ ይሄን ኢንስታል የሚለውን ነክታችሁ በቀላሉ አፕሊኬሽኑን አውርዳችሁ መጠቀም ትችላላችሁ።